ሰላም ዩናይትዶች የታላቁ ክለብ የቂያሲው ሰራዊት ኩራቶች የኦልድ ትራፎርድ እውነተኛ ባለቤቶች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በቲያትር ኦፍ ድሪምስ ዙሪያ ሰደድ እሳት የሆነ መላውን የዩናይትድ ደጋፊ ካልጋው የሚያስነሳና የዝውውር ገበያውን የሚያናውጥ እጅግ በጣም አስገራሚ መረጃ ይዘንላችሁ ቀርበናል። የዛሬው ዜናችን ዝም ብሎ ጭምጭምታ አይደለም። ክለባችን ማንቸስተር ዩናይትድ የተከላካይ ክፍሉን ለአንዴና ለመጨረሻ ጊዜ የብረት አጥር ለማድረግ በጣሊያን ሴሪኤ ቤት ተከላካዮችን እንደ ቅጠል የሚያረግፈውን ወጣቱን የጭራቅ መከላከያ ግንብ ጆርጂዮ ስካልቫኒያን ወደ ኦልድ ትራፎርድ ለማምጣት በትልቁ መዘጋጀቱ ይፋ ሆኗል። አዎ ዩናይትድ የዝውውር ጥያቄውን በይፋ ለማቅረብ ስለመዘጋጀቱ ከታማኝ ምንጮች ሰበር መረጃ ወጥቷል። ነገር ግን ነገሮች እኛ እንደምናስበው ቀላል አይደሉም። በአትላንታ ቤት ያለው የገንዘብ ፍላጎትና ዩናይትድ ሊከፍለው ያሰበው ሂሳብ ትልቅ አስጨራሽ ፍልሚያ ፈጥሯል። ይህ ዝውውር ከተሳካ የዩናይትድ የኋላ ክፍል ለ10 ዓመታት አስተማማኝ ይሆናል። ይህንን ቪዲዮ እስከ መጨረሻው ሰከንድ ካልተከታተላችሁ ዛሬ በማንቸስተር ዩናይትድ እና በጆርጂዮ ስካልቫኒ ዙሪያ የወጣውን ወሳኝ ሚስጥር ሳታውቁ ትቀራላችሁ። ስለዚህ አሁኑኑ ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ የዩናይትድ ቤተሰብነታችሁን አሳዩ። አሁን በቀጥታ ወደ ዋናው ዝርዝር መረጃ እናልፋለን። አዎ ዩናይትዶች ሁላችንንም በጉጉት ወደ ሚንጠው ደረጃ የሚያሸጋግረን ዜና የዘገቡ ታዋቂዎቹ ፔል ፉትቦል እና ፊቾን ኔት ናቸው። እንደነሱ ታማኝ ዘገባ ከሆነ ማንቸስተር ዩናይትድ በዘንድሮው ክረምት የዝውውር መስኮት የአትላንታውን ወጣት ተከላካይ ጆርጂዮን ለማስፈረም ሙሉ በሙሉ እየተዘጋጀ ነው። ዩናይትድ ተጫዋቹን ለማስፈረም ያለውን እውነተኛና ከፍተኛ ፍላጎት ከመጋረጃ ጀርባ ማሳየት ጀምሯል። ክለባችን ሁልጊዜም በተከላካይ መስመር ላይ ረጅም አካላዊ ብቃት ያለው የኳስ ቁጥጥር ክህሎት ያለውና የአጨዋወት ዘይቤውን ጠንቅቆ የሚያውቅ ተጫዋች ይፈልጋል። ጆርጂዮ ደግሞ በአትላንታና በጣሊያን ብሔራዊ ቡድን ቤት ባሳየው አስደናቂ ብቃት ለዚህ ቦታ ፍጹም ተስማሚ መሆኑንም አስመስክሯል። ዩናይትድ ይህንን ዝውውር የፈለገበት ዋናው ምክንያት በተደጋጋሚ በጉዳት ለሚታመሰው የተከላካይ ክፍላችን ጠንካራና አስተማማኝ መከላከያ ለመፍጠር ነው። ጆርጂዮ ወደ ዩናይትድ ከመጣ የኋላ ክፍላችን ጥንካሬና መረጋጋት ወደ ላቀ ደረጃ እንደሚሸጋገርም ምንም ጥርጥር የለውም። የአትላንታው ኮከብ ወደ ፕሪሚየር ሊግ ለመምጣትና በኦልድ ትራፎርድ ለመጫወት አዎንታዊ ምላሽ ማሳየቱ ነው ነገሩን ይበልጥ ትኩስ የሚያደርገው። ነገር ግን ይህንን ዝውውር ለማጠናቀቅ ዩናይትድ ትልቅ የገንዘብ ተራራ መውጣት ይኖርበታል። የዝውውር እቅዱ መዘጋጀቱ ትልቅ ተስፋ ቢሰጠንም ትልቁ እንቅፋት ሊሆን የሚችለው ከአትላንታ ዘንድ የሚመጣው የዋጋ ጥያቄ ነው። አትላንታዎች ሁልጊዜም ወጣት ከዋክብቶቻቸውን በቀላሉ አሳልፈው መስጠት አይፈልጉም። ለዚህም ነው ዋጋውን ከፍ በማድረግ ዩናይትድ ወደ ኋላ እንዲያፈገፍግ የሚሞክሩት። ነገር ግን ማንቸስተር ዩናይትድ በአሁኑ ሰዓት በአዲሱ የባለ ሀብቶቹ መዋቅር ስር በገንዘብ አቅሙና በስፖርታዊ ስኬቱ እጅግ ማራኪ በሆነ ደረጃ ላይ ስለሚገኝ ይህንን ዋጋ ለመደራደር ከማጋረጃው ጀርባ ስልታዊ ስራዎችም እየሰራ ይገኛል። ክለባችን ጆርጂዮን ወደ ኦልድ ትራፎርድ ያመጣዋል ወይስ የአትላንታ ቦርድ ለማሳመን ሌላ ተጨማሪ አማራጮችን ያቀርባሉ? ይህ በሚቀጥሉት ቀናት የምናየው ትልቅ ድራማም ይሆናል። ነገር ግን አንድ ነገር እርግጠኛ ነን፣ ማንቸስተር ዩናይትድ ለጆርጂዮ ዝግጅቱን ካጠናቀቀ ዝውውሩ እውን እንዲሆን እስከ መጨረሻው ይጋደላል። እንግዲህ የዩናይትድ ቤተሰቦች የዛሬው እሳት የላሰ ሰበር መረጃችን ይህን ይመስል ነበር። ማንቸስተር ዩናይትድ የአትላንታውን ተከላካይ ጆርጂዮን ለማስፈረም በዝግጅት ላይ መሆኑ እናንተ ምን ታስባላችሁ? ዩናይትድ ለጆርጂዮ ከፍተኛ ገንዘብ መክፈል አለበት? ጆርጂዮ በኦልድ ትራፎርድ የተከላካይ መስመራችን ላይ ማየት ትፈልጋላችሁ? አስተያየታችሁን አሁኑኑ ኮሜንት ላይ አስፍሩልኝ። እያንዳንዱን የደጋፊ ስሜት
በጉጉት የማነብ ይሆናል። ሰላምና ፍቅር ለዩናይትድ ቤተሰቦች፣ ድል ለማንቸስተር ዩናይትድ።